ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። በቅድሚያም አበይት ርዕሶቹን አስደምጣችኋለሁ። ፌዴራል መንግስቱ ከህወሓት ጋር ምስጢራዊ ድርድር እያደረገ እንደሆነ በማስመሰል በማህበራዊ መገናኛ ዘዴዎችና በሌሎች መገናኛ ብዙሃን ሐሰተኛ መረጃዎችን እያሰራጨ ይገኛል ሲል ህወሓት ወቅሷል። ዝርዝር እናየዋለን። ትራምፕ አዲሱ የኢራን ጠቅላይ መሪ ምርጫ ትልቅ ስህተት ነው ሲሉ ገልጸዋል። ፓኪስታን በነዳጅ ዋጋ መናር ምክንያት ጥብቅ የቁጠባ እርምጃዎችን አውጃለች። ይህንንም እንመለከተዋለን። የአፍሪካ ህብረት ባህረ ሰላጤው ላይ የሚፈጸሙ ጥቃቶች ለዓለም አቀፍ የኃይል ደህንነትና ለአፍሪካ ኢኮኖሚ ስጋት መሆናቸውን አስጠንቅቋል። በተመሳሳይ እስራኤል ባለፉት 24 ሰዓታት ውስጥ 191 ዜጎች እንደቆሰሉባት አስታውቃለች። ወደ ዝርዝር ዜናዎች አልፋለሁ። ፌዴራል መንግስቱ ከህወሓት ጋር ምስጢራዊ ድርድር እያደረገ እንደሆነ በማስመሰል በማህበራዊ መገናኛ ዘዴዎችና በሌሎች መገናኛ ብዙሃን ሐሰተኛ መረጃዎችን እያሰራጨ ይገኛል ሲል ህወሓት ወቅሷል። ህወሓት ሰሞኑን ባስተላለፈው አዲስ መልእክት ሰላም የሚመጣው በእውነተኛ ተነሳሽነትና ተግባር እንጂ አታላይ አጀንዳ በማሰራጨት አይደለም ብሏል። የትግራይ ህዝብ የፖለቲካ ጥያቄ በኃይል ሊታፈን እንደማይችል መንግስት ማወቅ አለበት ያለው ህወሓት መንግስት ወደ እውነተኛ የፖለቲካ ውይይት መግባት አለበት ሲልም ጥሪ አድርጓል። ህወሓት ሐሰተኛ መረጃ የሚያሰራጨው የትግራይን ህዝብ ከመሰረታዊ ጥያቄዎቹ ለማዘናጋት ነው ብሏል። ህወሓት መንግስት መድኃኒቶች፣ ነዳጅና መሰረታዊ ሸቀጦች ወደ ትግራይ እንዳይገቡ በመከላከል ላይ ይገኛል በማለትም በድጋሚ ከሷል። ፓኪስታን በነዳጅ ዋጋ መናር ምክንያት ጥብቅ የቁጠባ እርምጃዎችን አውጃለች ተብሏል። በመካከለኛው ምስራቅ ባለው ግጭት ሳቢያ የዓለም የነዳጅ ዋጋ አንድ በርሜል $100 በማለፉ ፓኪስታን ከፍተኛ የኢኮኖሚ ቁጠባ መመሪያዎችን አስተላልፋለች። ጠቅላይ ሚኒስትር ሸህባዝ ሰኞ ዕለት ባደረጉት ንግግር ትምህርት ቤቶች ለ2 ሳምንታት እንዲዘጉና የከፍተኛ ትምህርት ተቋማት ወደ በይነመረብ ትምህርት እንዲቀየሩ አዘዋል። በተጨማሪም የመንግስትና የግል ሴክተር ሰራተኞች በግማሽ ቀን እንዲቀንሱ፣ ቀሪዎቹም ከቤታቸው እንዲሰሩ ተወስነዋል። የመንግስት ባለስልጣናት አዳዲስ የቢሮ ዕቃዎችን እንዳይገዙና ከአስቸኳይ ከደህንነት ጉዳዮች ውጪ ወደ ውጭ ሀገር እንዳይጓዙም ታግዷል ተብሏል። ይህም የሆነው ሀገሪቱ ለግብርናና ለትራንስፖርት ዘርፍ የምትጠቀመው ነዳጅ በከፍተኛ ሁኔታ በመወደዱ ወጪን ለመቀነስ ታስቦ ነው ተብሏል። ትራምፕ አዲሱ የኢራን ጠቅላይ መሪ ምርጫ ትልቅ ስህተት ነው ሲሉ ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ኢራን ሞጅታባ ካሚኔን በዩናይትድ ስቴትስ እና በእስራኤል ጥቃት አባቱ ከተገደለ በኋላ እንደ አዲስ የበላይ መሪ መምረጧ ትልቅ ስህተት ሰርታለች ብለዋል። ሞጅታባ ካሚኔን በመምረጥ ትልቅ ስህተት የሰሩ ይመስለኛል ሲሉ ትራምፕ ለኤንቢሲ ኒውስ ተናግረዋል። ቀደም ሲል የአያቶል አሊ ካሚኒ ልጅ ቀላል ክብደት በማለት ገልጸው ነበር። ትራምፕ የኢራንን ነዳጅ ዘይት ስለመያዝ ለመነጋገር በጣም ቅርብ ነው፣ ግን አልተወውም ብለዋል። እስራኤል ባለፉት 24 ሰዓታት ውስጥ 191 ዜጎቿ እንደቆሰሉባት አስታውቃለች። የእስራኤል የጤና ሚኒስቴር በጦርነቱ ምክንያት ባለፉት 24 ሰዓታት ብቻ 191 ሰዎች ወደ ሆስፒታል መግባታቸውን ማስታወቁን ዘ ታይምስ ኦፍ እስራኤል ዘግቧል። በሆስፒታል ውስጥ ከነበሩት መካከል ወታደሮችና ሲቪሎች እንደሚገኙበት ሚኒስትሩ ገልጿል። ቢያንስ አንድ ሰው በአስጊ ሁኔታ ላይ የሚገኝ ሲሆን ሌሎች 3 ሰዎች ደግሞ በጠና ተጎድተዋል ተብሏል። ጦርነቱ ከተጀመረበት ጊዜ አንስቶ 2339 ሰዎች ወደ ሆስፒታሎች መግባታቸውንም ሚኒስቴሩ አስታውቋል። 95 ያህሉ በሆስፒታል ውስጥ ይቆያሉ፣ 11ዱ በከባድ ሁኔታ ላይ ይገኛሉ። ሰኞ ዕለት የኢራን ሚሳኤል በእስራኤል ግዛት በመካከለኛው ዩሁር ላይ ባደረሰው ጥቃት አንድ ሰው ሲገደል 2 ቆስለዋል። በሌላ መረጃ በሊባኖስ የሚገኙ አሜሪካውያን ደህንነቱ በተጠበቀ ስፍራ ለመጠለል ዝግጁ መሆን አለባቸው ሲል በቤሩት የሚገኘው የአሜሪካ ኤምባሲ አስጠንቅቋል። ኤምባሲው የአሜሪካ ዜጎች በመኖሪያም ውስጥ ደህንነቱ የተጠበቀ ቦታ ወይም ሕንፃ እንዲፈልጉና የምግብ፣ የውሃ፣ የመድኃኒትና ሌሎች አስፈላጊ ዕቃዎች አቅርቦት እንዲኖራቸው መክሯል። ሊባኖስ ባሳለፍነው ሳምንት በእስራኤልና በሄዝቦላ መካከል በተነሳው ጦርነት ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውን የገለጸች ሲሆን የእስራኤል ጥቃትን ተከትሎ ቢያንስ 486 ሰዎች መሞታቸውን አስታውቃለች። የአፍሪካ ህብረት ባህረ ሰላጤው ላይ የሚፈጸሙ ጥቃቶች ለዓለም አቀፍ የኃይል ደህንነትና ለአፍሪካ ኢኮኖሚ ስጋት መሆናቸውን አስጠንቅቋል። የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሰረተ ልማቶች ላይ እየተፈጸሙ ያሉ ጥቃቶች
እየተባባሱ መምጣታቸውን ገልጾ ድርጊቱ ለዓለም አቀፍ የኃይል ደህንነት ስጋት መሆኑንና ቀድሞውንም በአፍሪካ ኢኮኖሚ ላይ ተጽዕኖ እያሳደረ መሆኑን አስጠንቅቀዋል። በዩናይትድ ስቴትስ፣ እስራኤል እና በኢራን መካከል እየተካሄደ ላለው ጦርነት ወደ ሰፊ ቀጠናዊ ግጭት ማደጉን ተከትሎ ባለፈው ሳምንት በባሕረ ሰላጤው አካባቢ ያለው ሁኔታ ይበልጥ ተባብሷል። ኢራን ለተፈጸሙ ጥቃቶች አጸፋ ለመመለስ በተለያዩ የባሕረ ሰላጤው ሀገራት የሚገኙ የዩናይትድ ስቴትስ የጦር ሰፈሮችንና ወሳኝ መሠረተ ልማቶችን ኢላማ አድርጋለች። እነዚህ ጥቃቶች ውጥረቱን ያባባሱ ሲሆን ለዓለም አቀፉ ኢኮኖሚ ወሳኝ የሆኑ የኃይል አቅርቦትና የንግድ መስመሮች መረጋጋትን በተመለከተ ከፍተኛ ስጋት ደቅነዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሰኞ ዕለት የካቲት 30 ቀን 2018 ዓ.ም ባወጡት መግለጫ በቀጠናው የንግድና የትራንስፖርት እንቅስቃሴ ላይ እያደገ የመጣውን አደጋ አጉልተው ያሳዩ ሲሆን በባሕረ ሰላጤው አካባቢ ያለው መስተጓጎል አሁን ላይ በአፍሪካ እየታየ መሆኑን ገልጸዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው አጫጭር ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን ይሁንላችሁ ተመኘሁ።